ሰላም ውድ የኬብሪካ ቤተሰቦች፣ ዛሬም ደግሞ ለእናንተ ተወዱታላችሁ ብለን ያሰብነውን አዲስ ፊልም ይዘንላችሁ መጥተናል። በዛሬው ፊልማችን እንግዲህ ደስ ብለናል። ፊልሙን እንደምትወዱ ስለማልጠራጠር ቪዲዮውን ላይክ በማድረግ እንድትጀምሩ ከወዲሁ ጠይቃችኋለሁ። ታሪካችን የሚጀምረው ጆን ጋሬት በተባለ የኮንስትራክሽን ሰራተኛ ስራ አስኪያጅ እያሳየን ነው። ጆን ጋሬት የሥራ ውጥረትና የትዳር ቀውስ ደብል ሆኖበት እጅግ የሚሰቃይ አንድ አሳዛኝ ሰው ነው። ሚስቱ ደግሞ አሊሰን ትባላለች። እሷም ልክ እንደሱ በትዳሯ ግራ የተጋባችና በስሜት ሁለቱም እጅግ የተራራቁ ነበሩ። የሁለቱም አብሮ የመኖር ህልውና ተወስኖ ያለው አንድ የስኳር ታማሚ ሆነው ብቸኛው ልጃቸው ናታን ነበር። ዛሬ የምተነትንላችሁ ፊልም ሳይንስ ዓለምን አትፍሩ አደጋ የለም ብሎ ዓለምን ካረጋጋ በኋላ ክላርክ የተባለው ኮሜት ምድርን ማውደሙን ሲጀምር የተፈጠረውን የቤተሰብ መፈንዳት ጉዞ ነው። ከሁሉም በላይ ደግሞ በመንግስት ሹመኛ ተመርጠው የነበሩ ቤተሰቦችም በህግ ምክንያት ልጆቻቸውን ጥለው እንዲሄዱ ሲደረጉ የተፈጠረውን አስደንጋጭ ክስተት ነው። ታሪካችንም ሲቀጥል የግንባታ ሰራተኞች ከፊል ተጠናቆ ባለ ሰማይ ጠቀስ ህንጻ ስር ቆመው እንመለከታለን። የሥራ ቦታውም ስራ አስኪያጅ ጆን ጋሬት በሥራ መዘግየት ተበሳጭቶ ከአንድ ሰው ጋር ሲከራከር እንመለከታለን። ነገር ግን መኪናውን እየነዳ ሲወጣ የሥራው ግርግር በሬዲዮ ድምጽ ይተካል። በሬዲዮም ክላርክ የተባለ አዲስ ኮሜት ግኝት ሲወራ ይሰማል። በሬዲዮም ሳይንቲስቶች እንግዲህ ምንም አደጋ የለም ብለው ሲናገሩ እንመለከታለን። ጆንም መኪናውን እየነዳ ወደ ጸጥተኛ ሰፈራቸው ሲደርስ ፊቱ ላይ ያለው ክብደት ከግል ሕይወቱ የመጣ እንደሆነ በደንብ ማስተዋል እንችላለን። ሚስቱ አሊሰንም በቤት ውስጥ ከሱ በስሜት እጅግ ርቃ እንመለከታታለን። በዚህ መሃልም እንደሚያደርጉት ከፊታቸው መረዳት እንችላለን። በዚህ መሃልም ልጃቸው በመምጣቱ የእነሱን የፊት ገጽታ ትንሽ ለስለስ ያደርገዋል። ልጃቸው ናታንም ስለ ኮሜቱ የሳለውን ስዕል ለአባቱ ያሳየዋል። ነገር ግን ናታን የስኳር ህመምተኛ በመሆኑ አሊሰን ደግሞ አንዳንድ ዕቃዎችን እንዲገዛ ትልከዋለች። በአንድ ሱቅ ውስጥም ያሉ ሰዎች ወደ ሰማይ ቀና ብለው ሲመለከቱ እናያለን። ኮሜቱ አሁን በግልጽ ይታያል። ልክ ሰውነታችን ላይ ያለ ጠባሳ ከቆዳችን እንደሚለያየው እሱም ሰማይን እየከፈለ እንመለከተዋለን። ሁሉም ሰው እጅግ በመደንገጥ እንቅስቃሴውን አቆመ። በዚህ ሰዓትም የጆን ስልክ ይጠራና ፕሬዝዳንታዊ ማስጠንቀቂያ ይደርሰዋል። የደረሰው መልእክትም እሱ ሚስቱና ልጁ ለድንገተኛ መጠለያ መመረጣቸውን ማለትም እነሱ ብቻ የሚቀመጡበት ቦታ መዘጋጀቱን ይነገረዋል። ነገር ግን በዛ ቦታ ማለትም በሱቅ ውስጥ ከነበሩት ሰዎች ግን አንዳችም ይህ ማስጠንቀቂያ የደረሰው አልነበረም። ጆን ጋሬትም እጅግ ግራ በመጋባት በጣም ይደነግጣል። አሊሰንም ቤት ውስጥ ትረዳለች። ሁሉም ዜናውን በሚመለከቱበት ሰዓት የክላርክ ቁርጥራጮች ወደ ምድር በመውረዳቸው ፍሎሪዳን ሙሉ ለሙሉ በመምታት ከተማዋን ያጠፏታል። ሁሉም በድንጋጤ ውስጥ ሆነው አንድ ቁርጥራጭ ይህን ካደረገ ስንት ቁርጥራጭ ይመጣል ብለው በጥያቄ ይዋጣሉ። የጆን ስልክም በዚህ መሃል እንደገና ይጮሃል። ማስጠንቀቂያው በዚህ ጊዜ በስልኩም ሆነ በቴሌቪዥን ለሁሉም ይታያል። እናም መልእክቱን ከተመለከቱ በኋላ እነሱ እንዳልተመረጡ ይረዳሉ። አሊሰንም የቻሉትን ዕቃ ሁሉ በፍጥነት ለመያዝ ይሞክራሉ። ለናታን ኢንሱሊን፣ የሚያስፈልገውን ምግብ እና ውሃ፣ የሚያስፈልጋቸውን ሁሉም ነገር ለልጃቸው መያዝ ይጀምራሉ። ልጃቸው አያቱን ቢጠይቅም አሊሰን ግን ሰማዩ በእሳት እየነደደ እንደሆነ የሚገልጸውን ዜና ነገር በዚህ ማቆያ ውስጥ ታማሚ ሰው በፍጹም መግባት እንደማይችል ነበር። ይህም ነገር እውን ሆኖ በዚህ ምክንያት አሊሰንና ናታን ከመሰረቱ ይባረራሉ። ጆንም የጠፋውን ኢንሱሊን ይዞ ሲመለስ የተፈጠረውን አንዳችም ነገር አላወቀም ነበር። ወደ አውሮፕላኑም ሲገባ አንድ ተሳፋሪ ኢንሱሊኑን አይቶ እንደዚህ አይነት በሽታ ያለባቸው ሰዎች እኮ በፍጹም እዚህ እንዲሆኑ አይፈቀድም ይለዋል። ጆንም የተፈጠረውን ተረድቶ ሊወርድ ሲል በጣም ሁከት ይፈጠራል። ሲቪሎቹም ቤዙን ይወሩትና አውሮፕላኑ ከነዳጅ መቅጃ ውስጥ ነዳጅ ማፍሰስ ይጀምራል። በዚህ ሰዓትም ምንም ሳይቆይ አውሮፕላኑ ይፈነዳል። ጆን ከዚህ አውሮፕላን አደጋ ሲተርፍ አሊሰንና ናታን መባረራቸውን ሲያውቅ በሚፈነዳው ቤዝመንት ውስጥ እየተሯሯጠ ይሄዳል። ከውጪም መኪናቸው ጠፍቷል። አሊሰንና ናታን ወደ አባቷ ቤት እየሄዱ እንደሆነ መልእክት ብቻ ተቀምጦለታል።
አሊሰንም በመንገድ ላይ በምታገኘው አንድ ፋርማሲ ውስጥ ትገባለች። በጨለማም ኢንሱሊን መፈለጓን ትቀጥላለች። በድንገትም ወንበዴዎች ፋርማሲውን ይወሩትና ተኩስ ይከፍታሉ። አሊሰን ናታንን ይዛ እየሮጠች ትወጣለች። ከዚያም በዚያ የሚያልፍ መኪና ታስቆምና በመኪና ትሄዳለች። ነገር ግን ባልና ሚስቱ በመለያዋ ምክንያት አደጋ ያደርሱባታል። አሊሰንንም መለያዋን ቀደው ይጥሏትና ናታንን ይዘውት ይሄዳሉ። ጆንም እነሱን ፍለጋ የጭነት መኪና ውስጥ ይገባና አንድ ግሪንላንድ ላይ የመጨረሻ መጠለያ እንዳለ ይሰማል። ነገር ግን ስግብግብ የሆነው አንድ ተጓዥ መለያውን ሊነጥቀው ሲሞክር እጅግ በጣም በመናደድ ጸብ ይጀምሩና መኪናው ይገለበጣል። አሊሰንም ልጇ ስለተወሰደባት መጣለች። ናታን በዚህ መሃልም እነሱ ወላጆች አይደሉም ብሎ ጠላፊዎቹን ለወታደሮቹ አጋልጦ ነበር። እናም ናታን ቀድሞ እሷን እየጠበቃ ስለነበር አሊሰን ናታንን ታገኘዋለች። ኢንሱሊኑንም ወስዶ ነበር። ጆንም ወደ አንድ ሁሉም ሰው ወደ ረሳው ቤት በመግባት ዜናን ቁጭ ብሎ ሲመለከት እናየዋለን። በዜናው ላይም ዋናው ፍንዳታ የሚመጣው ከ24 ሰዓት ባላነሰ ጊዜ ውስጥ ነው የሚል ዜና ይሰማል። ጆን አሊሰንና ናታንን በድጋሚ በመገናኘት ወደ ካናዳ ይሸሻሉ። በመንገድ ላይም የዓለም መፍረስና ህልውና ብቻ እንዲቀር አደረገ። በምድር ላይም የእሳት ዝናብ መዝነብ ጀመረ። ጆንም ከዛ ሁሉ ተአምር መኪናውን እየነዳ ወጣው። ካናዳን በደረሱበት ጊዜ የመጨረሻ የአውሮፕላን በረራ እንዳለ ይመለከታሉ። ጆንም አውሮፕላኑ ሳይነሳ በፊት መኪናውን ወደ ፊት ለፊቱ በመውሰድ መኪናውን ወደ ውስጥ ያስገባል። ከዚያም ተሳፍሮ ይነሳሉ። ነገር ግን ይሄ ሁሉ ነገር ያላሰቡት ነገር ያስከትልባቸዋል። ግሪንላንድ ላይ ከመድረሳቸው በፊትም የመጨረሻ አንድ ትልቅ ቁርጥራጭ ውቅያኖስ ውስጥ በመውደቅ የአውሮፕላኑን ሞተር ያበላሸዋል። በዚህ መሃልም አውሮፕላኑ ካለበት ከፍታ ወደ ምድር ተርፈው ወደ አንድ መጠለያ ይገባሉ። በሮችም ተዘጉ። ዓለምን ያጠፋት ፕላኔት ገዳይ ምድርን መታ 9 ወራትም ያልፋሉ። በዚህ ሰዓትም የተረፉ የሰው ልጆች እንደነበሩ እንመለከታለን። ጆን፣ አሊሰንና ናታን ወደ አዲሱ ዓለማቸው ይመለሳሉ። ምድሪቱ ሁሉ ጠፍታለች፣ ነገር ግን ምድር አሁንም አለች። በዚህ መሃልም አንድ ወፍ በሰማይ ትበራለች። ሬዲዮዎችም ከየዓለም ዙሪያው ስለተፈጠረው ነገር ሁሉ ያወራሉ። የሰው ልጅ ተርፏል፣ የሰው ልጅ ተርፏል እያሉ በመነጋገሪያ ሚዲያዎች ሁሉ ያወሩ ነበር። ውድ የኬቢ ሪካፕ ቤተሰቦች ለዛሬ ይዘንላችሁ የመጣነው ይህን የሚመስል ፊልም ነበር። እንደምትወዱት ስለማልጠራጠር ላይክ፣ ሼር፣ ሰብስክራይብ ማድረግ እንቆዩ ስል ከወዲሁ ጠይቃለሁ። ስለምታደርጉልኝ ትብብር ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።